ታላቁ ምሁር አልበርት አንስታይን በጀርመን ሀገር በመጋቢት 14 1879 ዓመተ ምህረት በጀርመን ኦልም ከተማ ተወለደ። ከዛም አንድ ዓመት እንደሞላው መላው ቤተሰቡ ወደ ሙኒክ የተባለች የጀርመን ከተማ የአልበርት አባትና አጎት የመሰረቱትን የኤሌክትሪክ ዕቃዎች ማምረቻ ድርጅት ለማስተዳደር አቀኑ። ከ14 ዓመታት በኋላ ግን ድርጅቱ ሲከስር ቤተሰቦቹ በድጋሚ ወደ ጣሊያን ሲያመሩ አልበርት የመጀመሪያ ደረጃ ትምህርቱን እስኪያጠናቅቅ ሙኒክ ኑሮውን ቀጠለ። ከዚያም በ16 ዓመቱ ስዊዘርላንድ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በ1896 ዓመተ ምህረት አልበርት ለ4 ዓመታት የሚቆይ የሂሳብና ፊዚክስ የማስተማር ዲፕሎማ ትምህርት ክፍል የመመዘኛ ፈተናውን በአጠቃላይ ጥሩ ውጤት በማምጣት በተለይም ደግሞ በፊዚክስና ሂሳብ ይበልጥ የተሻለ ውጤት በማስመዝገብ ዙሪክ ስዊዘርላንድ ፖሊቴክኒክን ተቀላቀለ። ከነበሩትም 6 ተማሪዎች ብቸኛዋ ሴት ተማሪን እና የወደፊት ባለቤቱ የምትሆነውን ሚሌቫ ማሪክን ተዋወቃት። በ1903 ዓመተ ምህረት አልበርትና ሚሌቫም ተጋቡ። የመጀመሪያ ልጃቸውንም ሃንስ በማለት ሰየሙት። ሁለተኛ ልጃቸውም በ1910 ሲወለድ ኤድዋርድ በማለት ስም ሰጡት። ከተጋቡ 16 ዓመታት ካሳለፉ በኋላ ግን አልበርትና ማሪክ ትዳራቸው ፈረሰ። አልበርት ከመጀመሪያ ባለቤቱ ከተፋታ በአጭር ጊዜ ውስጥ ከኤልሳ ጋር ትዳር መሰረቱ። በ1933 ገደማ ወደ አሜሪካ ሲያቀኑ ኤልሳ ግን የልብና የኩላሊት በሽታ ምክንያት በማድረግ አሜሪካ ከገቡ በ3 ዓመታቸው አረፈች። አልበርት የዲፕሎማ ትምህርቱን ካጠናቀቀ በኋላ ለ2 ዓመታት ያህል ሥራ ለማግኘት ብዙ ሲንገላታ ቆይቶ በ1901 አካባቢ የስዊስ ዜግነቱን አግኝቶ በበርን ከተማ ሥራ ጀመረ። የዶክትሬት ዲግሪውንም በ1903 ከዙሪክ ዩኒቨርሲቲ ባገኘበት ዓመት 4 ፈርቀዳጅ ጽሑፎችን በማሳተም በዓለም ምሁራኖች ዘንድ ስሙ እንዲገን አደረገው። ከዚያም እስከ 1922 አካባቢ ታላላቅ ተቋማት ውስጥ የተለያዩ የሥራ ድርሻዎችን በመያዝ ሲያገለግል ቆይቶ በ1921 በፊዚክስ ላበረከታቸው አስተዋጽኦዎች የኖቤል ተሸላሚ ለመሆን በቃ። የአሜሪካዊነት ዜግነትንም በ1940 ሲያገኝ አሜሪካ ለሰዎች መብት ያላትን ክብር፣ የሰዎችን የፈጠራ ባህል እንደሚያዳብር በአድናቆት ገለጸ። በሕይወት ዘመኑም 300 ያህል ሳይንሳዊ ጽሑፎችንና 150 አካባቢ ሳይንሳዊ ያልሆኑ ጽሑፎችን በማሳተም ከነዚህም መካከል ዝነኛውን E=mc² የተባለውን የሪላቲቪቲ ንድፈ ሐሳቡን፣ የኳንተም ሜካኒክስ ንድፈ ሐሳብ፣ ፊዚካል ኮስሞሎጂና እንቅስቃሴ ቀመር ከሚጠቀሱት ጥቂቶቹ ናቸው። በመጨረሻም በሚያዝያ 17 1955 ዓመተ ምህረት አልበርት ከዚህ ዓለም በ76 ዓመቱ በሞት ተለየ። ስለዚህም የአልበርት አንስታይን ሕይወትና ሳይንሳዊ አስተዋጽኦ ይህንን ይመስል ነበር። አንስታይንም ለብዙ ትረካዎች፣ ፊልሞች፣ ቲያትርና ሙዚቃ ሥራዎች ምክንያት ነበረ። እንዲሁም ለየት ባለው የፀጉር ስሪቱ ይበልጥ ስሙ ገኖ ይታወቅ ነበር። አልበርት አንስታይን ታዋቂው ፊዚሻን። ለዛሬ ያዘጋጀነው ፕሮግራማችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ቪዲዮ አስተማሪ ሆኖ ካገኛችሁት ወይም ጠቃሚ ነው ብላችሁ ካሰባችሁ ለብዙ ሰው እንዲዳረስ ላይክ፣ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።